በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቻናሌ ተከታታዮች እንደምን ሰነበታችሁ? ውድ ቻናሌ ተከታታዮች ዛሬ ይዤላችሁ የቀረብኩኝ እውነተኛ ጓደኛ መለያዎች ምን ናቸው የሚለው ይዤላችሁ ቀርቤያለሁ። ውድ ቻናሌ ተከታታዮች እስከ መጨረሻ አዳምጣችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጣችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱኝ በልዑል እግዚአብሔር ስም በትህትና እጠይቃለሁ። እውነተኛ ጓደኛ መለያዎች ምን ናቸው? በዚህ ዓለም ከእውነተኛ ጓደኝነት በላይ ሊወደስ የሚገባ ነገር የለም ብለዋል ታዋቂው ጣሊያናዊ ሃይማኖት አባት ቶማስ አኩይናስ። ሁላችንም በአቅራቢያችን ከሚገኙ ሰዎች ብዙ መጠበቅ የለብንም። ለደስታችን፣ ጤናችንም ሰዎች ኃላፊነትንም እንዲወሰዱ ማድረግ አንችልም። ምንም እንኳ ህይወት እንዲህ ስትሆን ምቹና ሰላማዊ ብትመስልም በደስታና በሀዘን ከጎናችን ያሉ የምንወዳቸውና የሚወዱን ጓደኞቻችን ህይወታችንን በሌላ መንገድ እንድትመለከታትም ያደርጉናል። እናም ሁላችንም ከጓደኞቻችን የተለየ እንክብካቤ እንሻለን። በወሳኝ ሰዓት ከጎናችን እንዳይርቁ እንመኛለን። በደስታና ድሎት ዘመናችን ብዙ ሳይሆን በክፉ እና ሰው በሚያስፈልገን ሰዓት እንዳይርቁን እንፈልጋለን። በዚያም ምክንያት ነው ይህንን ጽሑፍ ለማቅረብ የወሰንኩት። እነዚህ 6 መንገዶችን በሃይማኖታችን ትልቅ ቦታ የምንሰጣቸው ጓደኞቻችንም የእውነት ጓደኞችም መሆናቸው ለማረጋገጥ ይረዳሉ ነው የሚለው ሀሳቤ። እነዚህ በ6 ፍሬ ሀሳቦች እንገልጻለን። እውነተኛ ጓደኛ ቃላቸውን አክባሪ እና የተግባር ሰው ናቸው። እውነተኛ ጓደኞች ከአፋቸው ማር ይዘንባል፣ የሚናገሩትን በእርጋታ እና ያሉትንም በተግባር የሚፈጽሙ ናቸው። ይህንንም መጽሐፍ ቅዱስን በማስመርኮዝ ነው። ሌላው በተጣበበ ጊዜያችን እንኳ ለጓደኞቻቸው ጊዜ አያጡም። በጣም እንደሚወዱትም የሚነግሩንም በምንም ምክንያት ይሁን ጊዜ ሰጥተው የማያዋሩ እና ጓደኞችንም የእውነት የሚወዱን ጓደኞቻችን ናቸው ለማለት ይከብዳል። አብዝተው ለሚወዱትን ጓደኞች ጊዜ አያጡም። በጣም የተጨናነቀ የስራ ባህሪ ቢኖረውም እንኳ አጭር ግን አስደሳች ጊዜ ለማሳለፍ የማይፈነቅሉት ድንጋይ የለምና። ጊዜያችን ህይወታችን ነው። እናም ለጓደኞቻችን የምንሰጠውን ትልቁ ስጦታ ጊዜያችን ነው። ጓደኝነት በመሰረቱ ብቻውን ትርጉም የለውም። ጊዜ ሰተነው ልናዳብረው ይገባል። ቃላትን ብቻቸውንም ረብ የለሽ ናቸው። ለጓደኝነት ትልቁ መሰረት አብሮ ሰፊ ጊዜ ማሳለፍ ነው ይላል። 3ኛ ደረጃ ደግሞ አብረው ይስቃሉ፣ ያነባሉም። በተለምዶ ብቻህንም ብትስቅም ዓለምም አብራህም ትስቃለች። ነገር ግን ብታለቅስ ማንም ዞር ብሎ አያይህም። ይሁን እንጂ ይህን ሀሳብ ለአንዳንዶቹም ብዙ ተቀባይነት የለውምና ለዚህ እውነት ፍቅር ጠንቅቀው የማያውቁና በሳቅ እና በደስታ ጊዜ አብረውም የነበሩ በሀዘናችን ጊዜ የማይለያዩ እውነተኛ ጓደኞችን መኖራቸውን ያነሳሉ። እውነተኛ ጓደኞች በማያለቅሱ ጊዜ ሊያስቁ ባይሞክሩም አብረው ያለቅሳሉ። መሮጥ አለብኝ ብለውም አሻፈረኝ ካሉ ማስቆም ባይችሉም አብረው ይሮጣሉ። ማንም መስማት አልሻም ቢሉም ከጎኑ ሆነው ጸጥ ይላሉ እንጂ ካጠገቡ አይርቁም። አንድን ቀን ግን ደውለውላቸው መልስ ካጡ ያን ጊዜ
ወዳሉበት በፍጥነት ሄደው ምናልባትም እርሱ ያኔ እጅግ ያስፈልጋቸዋልና። አራተኛ ደረጃ ደግሞ ስህተቶችንም ሳይሆን መልካም ምግባሮችም ያወድሳሉ። እውነተኛ ጓደኛ መሰረቱ ዋናው ይሄው ነውና እውነተኛ ጓደኞች ስህተቶችንም እያወጡ ወቃሾችና መጥፎውንም እያነሱ መልካም ጓደኝነትም የሚበርዙ አይደሉምና ምንም እንኳን ለብዙ ጊዜ መጥፎ ባህሪያችንን ለማስተካከል ያደረግነውን ጥረት ባይሳካም መጥፎ ቃላቶችን ብንሰነዝርባቸውም አንድ ጊዜ ቢሆን ስህተቶቻችንን አጉልተው አውጥተውም ወቀሳ አይሰነዝሩብንም። የተላበሱትን ባህሪ ይዘው በፈጣሪ አያማርሩምና ይልቁንም ውስጣዊ ማንነታቸው እንድናደንቅ እና በእውቀታችንም እንድንኮራ የሞራል ስንቅ ይሆነናልና ከፍርሃትና ጥርጣሬ ተላቀን ሕይወታችንን በእውነት ፍቅርና እምነት የተመሰረተ እንዲሆን ያመቻቻሉ። አንድን ሰው እንደ ራሱ ከተንከባከበ በነበረበት ይቀጥላልና። ነገር ግን ግለሰቡ መሆን በነበረበትና ሊሆንም በሚገባው መንገድ አቅጣጫ ካስያዝከው የሚፈልገው ደረጃ ላይም ይደርሳልና ራሳችንም እንድንሆን ይፈልጋሉና። በእውነት የሚወዱን ሰዎች በራሳቸው መንገድ ሊያሳምኑን ወይም እነሱ እንድንመስል ሊቆጣጠሩን አይፈልጉም። ራሳችን እንደሆንን ይፈቅዳሉ እንጂ በተለይ ለምስል የሚደረግ ነገር አያስደስታቸውምና ይህም ስል የሚደረገው ነገር ጥሩ ስላልሆነ ከመጥፎ ነገራችን እንኳ መልካሙን ይፈልጋሉ። እውነተኛ ጓደኛ በመልካም ቃላት ባህሪና ተግባራቸው ሕይወታቸውንም በደስታ ያፈነከተክታል። ሁሌም መልካምና ስኬታማ ሰው እንድንሆን አብዝተው ይጥራሉ። ከመጥፎ ነገሮች መልካም ከአስቀያሚው ቆንጆ ነገር ለማግኘት አዘውትረው ያሳካሉ እና መልካሙን በማባዛት ክፉ ነገሮችን ደግሞ አብዝተው በመቀነስ የጓደኞቻቸውን ሕይወት ጣፋጭም እንደሆነ ምኞታቸውም ነውና። በአጠቃላይ ያነሳቸው ነጥቦች እውነተኛ ጓደኛ ለመለየት ከማገዛቸውን ባሻገር ራሳቸውን እንድንመለከት እንደሚረዱን እምነታችን ነውና። ውድ ቻናሌ ተከታታዮች ጓደኛ ምንድን ነው? ከጓደኛ ምን ይጠበቃል? መልካም ጓደኛ ለኛ ምን ያክል መድከም እንዳለበት፣ በክፉ ቀን መራቅ እንደሌለበት፣ በደስታን ቀን መራቅ እንደሌለበት፣ ክፉንም መልካሙንም ማንነታችን ተሸክሞ ጓደኝነቱ እንዲቀጥል መሆን እንዳለበት በዚህ ጽሑፍ እንደተረዳን ባለሙሉ ተስፋ ነኝ። ውድ ቻናሌ ተከታታዮች ይህን ድምፅ የምትሰሙ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁ በድጋሚ ኮመንት ላይ እንድታስቀምጡልኝ እያልኩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ይቆየን።